በፊት ተምረን ነበር ትልቦታ ፊ የመናጨው ቡጀዳ ለላባሚት በሩምሳ ሰብከት ሳይሆን ትምህርት ነው እየሰማችሁት ነው ሁላችንም እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ባላችሁበት ቦታ ስራ ላይ ያላችሁ የተቀመጣችሁ የትም ቦታ ያላችሁ ማማተብ ይኖርባችኋል ግልጽ ነው ሳታማትቡ ወደ ማዱ መቅረብ የተከለከለ ነው ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን መቃባ ከንልማ ከነፎረ ቁልቁሉ ሰዲን ወቀየተኮ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን መጀመሪያ የሚቀርመው ሰላምታ ነውና የተወደዳችሁ ውድ የተዋሕዶ ልጆች በወደደን ባፈቀረን ስጋውን ባቆረሰ ደሙን ባፈሰሰ በቀራንዮ የዋለ የሞተ የተቀበረ ሙስና መቃብርን ድል የተነሳ በአሸናፊው በክርስቶስ ፍጹም ሰላም እላችኋለሁ እንዴት ዋላችሁ እግዚአብሔር ይመስገን እንዴት በዚህ ሰዓት ደረሳችሁ እግዚአብሔር ይመስገን እግዚአብሔር ይመስገን ብለን እንድናመሰግን አንደበታችን የሰጠን እስትንፋሱን እፍ ብሎ ነፍስ ያደረገልን የዘላለም የሚኖር አልፋና ኦሜጋ በመንግስቱ ሽረት በባህሪው ሞት የሌለው ቅዱስ አምላካችን ልዑል እግዚአብሔር አንድነቱና በሶስትነቱ ለዘላለም የሚመሰገን አምላካችን ስሙ በጽርሐ አርያም በቅዱሳን መላእክት በቅዱሳን ጻድቃን በምድር ከአጽናፍ እስከ አጽናፍ በአዳም ልጆች አንደበት የተመሰገነ ይሁንልን አሜን ልጇን ጠርተን እሷን ማናስቀራት ወላዲተ አምላክ ወላዲተ ቃል አምላክን ወልዳ የሰጠችን በስተመና የበገበችን ድንግል ስትሆን እናት ሆና እናት ስትሆን ድንግልናን በአንድ አስተባባሪ ያዘች ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሃን ድንግል ማርያም ወላዲተ አምላክ ፈጣሪ በታች ከሁሉ ፍጡራን በላይ ስሟ የተመሰገነች ትሁንልን አሜን ከሰማይ እስከ ምድር ከምድር ወደ ሰማይ 24 ሰዓት ሳይደክሙ በባህሪያቸው ድካም የሌላቸው በባህሪያቸው ስልችት ሳይኖራቸው ለተልእኮ የሚፋጠኑ መላእክቶች የሰውን ችግር ለእግዚአብሔር የእግዚአብሔር ምሕረት ለሰው ልጅ የሚያመጡ ቅዱሳን መላእክት ቅዱሳን ጻድቃን ቅዱሳን ሰማዕታት በሞቀ ቤታቸው በደመቀ ትዳራቸው ጥለው በበረሃ የአራዊትን ድምጽ የሰይጣንን ቁራኝነትን ድንጋይን ተርትርሶ ጤዛን ለሶ በበረሃ የሚኖሩት ቅዱሳን አባቶቻችን ጻድቃን ሰማዕታት ደናግል መነኮሳት በየማረጋቸው በየክብራቸው የተባረኩና የተመሰገኑ ይሁንልን አሜን አባታችን እግዚአብሔር አምላካችን በዘመነ ኦሪት በዘመነ አበው በአባቶቻችን በነቢያት ላይ አድሮ ህዝቡን የመከረ ህዝቡን ያስተማረ መንፈስ ቅዱስ በመንገድ ይምራኝ ያሉት መንፈስ ቅዱስ መርቶ በትንቢት ተለያየ ነገር ሲያስተምር ሲመክር የቆየ አምላክ በዘመነ
ሲያድስ በነቢያት ላይ አድሮ በጻድቃን በሰማዕታት በደናግል በመነኮሳት ላይ በቅዱሳን አርዳኢት ላይ አድሮ ሕዝቡን ያስተማረ ሕዝቡን የመከረ የገሰጸ አምላክ እኛንም ዛሬ ደካሞችና ኃጢአተኞች በሆኑት ልጆቹ ላይ መንፈስ ቅዱስን አሳድሮ ከኛ ጋር ሆኖ ተናግሮ መክሮ እንዲያስተምረን እንዲመክረን አይነ ልቦናችን እንዲከፍትልን የሱ ፍቃድ ይሆንልን። ቃሉን ስንሰማ ቃሉን ስንማር ጥንተ ጠላታችን ዲያብሎስ በመሃላችን ተገኝቶ እንክርዳድ እንዳይዘራብን የተማርነው ከልባችን እንዳይሰርቅብን የእንቅልፍ ስሜት እንዳይመጣብን ስልችት እንዳይመጣብን እግዚአብሔር አምላካችን በመሃላችን ተገኝቶ እንዲያስተምረን እንዲመክረን እንዲባርከን እንዲገስጸን የሱ ፍቃድ ይሁንልን። የአምላካችን ፍቃድ ይሁንልን። አሜን። በተማርነው ትምህርት በሰማነው ቃል 30 60 100 ያማረ ፍሬ እንድናፈራበት አምላክ ቅዱሳን ይርዳን። እኔ ስናገር ለኔ ተናጋሪ አንደበት እናንተም ደግሞ ሰሚ ጆሮ እግዚአብሔር አምላካችን ያድልላቸው። እንግዲህ ካህንና የኃጢአት ኑዛዜ ይላል። ይሄ የትምህርታችን ርዕስ ነው። ስብከት አይደለም ትምህርት ነው ብያችኋለሁ። ስብከትና ትምህርት ልዩነት አለው። ለዩ በሮምሲፊ ለለምኒ ጋራገሩ ማቃ ለለምኒ ጨቀሰ ተቆረት እንዳውዳን ለጴ ኡመቶታቲን ለጴ ክርስቲያኖታቲን ጸብሶ ከንደንደው ጅሬኛ ነማ ጅሩፍ ጅሬኛ ነማ isa do badarrator do gari takadibu kandaasisuudha. Barumsi garuu beekumsa namaaf kenna jechuudha. Maal namaa kennan saniin jedhee beekumsa namaaf kenna. Kanaaf immoo kan naa barannu andam beekumsa irraati arganna. Lammaffaa immoo gaafa beekumsa arganne kanaan immoo hojiitti ittiin jijjiirra jechuudha. hojiitti ittiin jijjiirra jechuudha. Mata dureen barumsa keenyaa maal jedhan siniin jedhee lowwotaa fi himannaa cubbuu jedha. ካህናትና የኃጢአት ኑዛዜ ሁለት ርዕስ ነው። ክህነት ምንድነው? ኃጢአትስ ምንድነው? ኑዛዜስ ምንድነው? እነዚህ ሶስቱ ነገሮች አጠር ባለች መልክ ከተረጎምን በኋላ ወደ ውስጥ እንገባለን ማለት ነው። የዚህ ትምህርት አስፈላጊነቱ ምንድነው ካላችሁ ሰው በዚህ ምድር ላይ ሲኖር ከኃጢአት ጋር ነው። ሰው ከኃጢአት ተለይቶ መኖር አይችልም በምንም ታምር። እኔ ፍጹም ሆኜ እኖራለሁ የሚል ሰው ዘበት ነው። ሰውና ኃጢአት በጋራ ይኖራሉ ማለት ነው። እዛ ነው ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች አለው ነብዩ። እኛ ኃጢአተኞች ብንሆንም ሁሌ ከኃጢአት ጋር ብንኖርም እግዚአብሔር ግን ከኛ ጋር እንዳለ የሱ ጸጋ እንዳልተለየን ለነግረን ነው ማለት ነው። ስለዚህ ከኃጢአት ጋር ስንኖር ኃጢአት እንዳለው ኃጢአታችን ደግሞ ተናዘን በኑዛዜ መኖር እንዳለብን መጽሐፍ ቅዱስ ይነግረናል። ካህናትና የኃጢአት ኑዛዜ ምንድነው? እስቲ ይሄ ቃል ብዙ ጊዜ ዛሬ በዓለም ያሉት ብዙ ጥያቄ ያነሳሉ። ካህናት አያስፈልጉም፣ ኃጢአት መናዘዝም አያስፈልግም። ቀጥታ ለእግዚአብሔር እኔ ራሴ እናገራለሁ እያንዳንዳችን ካህንን ምሉም አሉ። የመናፍቃን ጥያቄ ነው። ለነሱ መልስ የምንሰጥበት ከዚህ ትምህርት በኋላ ነው ማለት ነው። አዩሊን ጽቦ ይመቹን ይመርባችሱ ጩቡ ይመና ከንጀር መጫፍ ቁርቁሉ ረሲንጅሩ ነተዮ ከለጥማን ዋቂዮት ይመቹን ይደንደኛ እንድከኛ ይመታ መታ ከኛ ኑዛዜው ፊከኑን ይደንደኛ ጋፊ ሸክተውን ካሰኒ ከነሌ ዴቢ ከኑ ይደንደስ ሰምቦዳ በንስሐ እንዴት መኖር እንዳለብን ከዚህ እናቀን እንማራለን ማለት ነው።
gaabbiidhaan akkamittiin jiraachuu akka dandeenyullee kanarraati baranna jechuudha. Kakaalu gaar naachuu እሱ ከሁላችን ጋር ይሁን። መኖራችሁ ጅራችሁ keessan akkam beekuuf yoo isiniif danda'ame ሻማ ይብሳቲ ይነጨቀሳ ጆሌን ስራን ቀን ቁጭ ብላችሁ የምትማሩ መስታወሻ መያዝም ይቻላል። መስታወሻ ከያዛችሁ በጣም ጎበዞች ናቸው ማለት ነው። በቃል የተወረሰ ይረሳል፣ በጽሁፍ የተላለፈ ግን ምን ይሆናል? አይረሳም ማለት ነው። ወረቀትና ሞኝ ያዘውን አይለቅም እንደሚሉት ማለት ነው። እኒ በሬፈማን ቀበተን እንደገተሙ እንራንፈተሙ ጀቹዳ ከናፍ ከዚህ ትምህርት ለሁሉም አስፈላጊ ነው። በተለይ ለኛ ማህበር የኛ ማህበር ሁሉም ንስሐ ለመግባት ከእግዚአብሔር ጋር ለመኖር እቅድ ላይ እንዳለው ይታወቃል አይደል እንዴ? ሲንዚ ወልዳ ከኛ ጋቢ ገሉዳፍ ቆጳቲ ጅሩ ሰኒፍሞ ጋቢን ማሊዳ ገሉም ማሊ በርባጭሲ ሳናቅ ብንገባ ምን ትርጉም አለው? ዛሬ ከገባ ነገ እናቋርጣለን ማለት ነው። ንስሐ መናዘዝ በየቀኑ ነው። በየአመቱ አይደለም፣ በየቀኑ ነው፣ በየሰዓቱ ነው። ከናፍ ይኩን ኑረባት ሳጀቹዳ እንግዲህ ካህንን ስንተረጉመው ካህን ማለት ክህነት ስልጣን ነው፣ የሚሰጠው ከእግዚአብሔር ነው። አንድም ክህነት ከሰውና ከእግዚአብሔር መሃል እንደ ድልድይ ሆኖ የሚያገለግል አካል ማለት ነው። እግዚአብሔር ካህናትን ተጠቅሞ ህዝቡን የሚያስተምር የሚድንበት መንገድ ነው። ኃጢአት ምንድነው ካላችሁን የኃጢአት ትርጓሜ ለሁሉም ግልጽ ነው አይደል እንዴ? ጭቦም ማለከተ ነምን ወላለ እንጀር ኃጢአት ክፉ ናት። ኃጢአት ማለት ሰውና እግዚአብሔር የሚያለያይ ዕቃ ነው። ነማፊ ዋቂዩ ቃመ ገርገርባስ ኤኝ ወጀተን ጭቦዳ ከዚህ ውጭ በምንም ታምር ሰውና እግዚአብሔር አይለያይም። ሰውና እግዚአብሔር አይጣላም። ነምኒፊ ዋቂዩን ጎንጉሞ ወልለሉ ገሩ ነማፊ ዋቂዩ ከወልትነቁ ተቆፊ ተቆ ጭቦ ቆፋይስቱ ከኃጢአት በስተቀር ሰውና እግዚአብሔርን የሚያጣላ ምንም ነገር የለም ማለት ነው። እንኳን ሰውና እግዚአብሔር ሰውና ሰው ጭምር የሚያጣላ ምንድነው ካላችሁ ኃጢአት ነው ማለት ነው። ጭቦን ነማፊንም ዋቀፊንም ከነወልሎች ይስቱ ከንገርገር ባስቱላችሁ። ስለዚህ ኑዛዜስ ምንድነው ካላችሁኝ ኑዛዜዎቹን ሂማችሁ ተናዘዙ፣ ወፍራባሱ ወፍራካሱ ሸክማችሁ የከበዳችሁ ወደኔ ነው ይላል መጽሐፍ። በአንቂስ ነወሪን ስንጥልፋት ገረኮኮታ ስንራሂን ካሳ ጀዳ ባጉዳን እንማን ብዙ ጊዜ ባጋፈጀኑ ነሞኔ ቶክቶክ ዋምባተኒ ዲማን ወንተ ኡልፋታ ኩሰሚናኒ ኩስፉፈታ እንተፈካቹ ደንዳታ ኢሳሚቲ እነሱ አይከብዱም። ሸክም የተባለ ኃጢአት ነው። ሸክማችሁ የከበዳችሁ ወደኔ ኑ ያለ አንዱስ ነው። በጣም ይከብዳል። ሰው ኃጢአቱን ተሸክሞ መኖር አይችልም። ለምን? ኃጢአት ካለ ሰላም የለም። ኃጢአት ካለ ፍቅር የለም። ጭቦኖ ቀባኒ ጃለል ድንጅርቱ ጭቦን ሆጅራት ነጋን እንጅሩ ጭቦን ሆጅራት ተዝገቢን ሰሙ እንጅሩ ጭቦን ሆጅራት ቆፍን እንጅሩ መነከኛ ኪሳ በደን መሶቢ ጉቴ ሶጅሩኑት ኢምቤሎፍና ማሊፌው ጀተን ባጉዳ ባኒ ዝራዋን ተይፍ ቦርሳ ከኛ ኪስ አካውንቲ ከኛር ማለቅን ሄዱ ለሶጅሩ ኑትኒ ቤሎፍና ቆፍን እንጅሩ ገመቹን እንጅሩ ማሊፊ በአንድር ጀዋን ተይፍ ሰደፋ ኦሶ ፈኔ ጅሩ ንራህ የሚደጉ ለብሰን እንኳን ልብስ አያምርብንም። ራቆታችን ሄርን ነው የሚመስለን፣ ግን የለበስን እኮ በትልልቅ ዋጋ የተገዙ ልብሶችን ነው።
ነገር ግን ራቆታችን እንዳለን ይመስለናል። ይሄ ለምንድን ነው ካላችሁ ሸክም ስላለብን ነው። ሸክማችሁ የከበዳችሁ ወደ እኔ ነው ማለት እየለበሳችሁ ልብስ ያላማረባችሁ፣ እየበላችሁ ራብ የሚሰማችሁ፣ በሞቀ ቤት ውስጥ እየተኛችሁ ብርድ ብርድ የሚያላችሁ ኑ ወደ እኔ የተሸከማችሁ ሸክም አለ እኔ አግዛችኋለሁ ይላል። እግዚአብሔር አምላካችን ኃጢአታችንን እንድንናዘዝ ይፈልጋል ማለት ነው። እንግዲህ በኦሪቱ እንዲህ ይላል ስለ ክህነትና ስለ ኃጢአት ኑዛዜ የመጽሐፍ ቅዱስ መስረጃ ከኦሪት ጀምረን እናያለን። በራ ኦሪቲ ትራቀምን ይላል እጆልዲ በራ ኦሪቲ በሪ ኦሪቲ ከንጀዳሙ በራ ሴራ ሙሴ ኬሰ ጀቹudha ሴሮታ ሰዲቱ ጅራ ሶስት ህግ ነው ያለው። አንድም ህገ ልቦና ነው። ህገ ልቦና ማለት ሰው በልቡ የእግዚአብሔር ህግ አውቆ የሚኖርበት ዘመን ማለት ነው። እሱም ከአባታችን ከአዳም ጀምሮ እስከ ሙሴ ያለው ነው። ይሄ ህገ ልቦና ይላል። የእግዚአብሔር ቃል በጽሁፍ የለም፣ ነገር ግን በልባቸው ላይ ምን አለ? ተጽፎ አለ ማለት ነው። ተጽፎ አለ። ሁለተኛ ደግሞ ህገ ኦሪት ይላል። ህገ ኦሪት ከአባታችን ከሊቀ ነቢያት ከሙሴ ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ ህገ ኦሪት ይላል። ሴሪ እኒ ለማፋ ሴራ ኦሪቲ ጀዳ ኤሳ ካውጀታን አባ ኬኛ አንገፋ ራጆታ ሙሴ ራጀልቀቤ ሐመ ዳሎተ ክርስቶስቲ ክርስቶስ አመ ቤተልሔም ተዳለቱቲ ሴራ ኦሪቲ ትንጀራቻ ቱራን ሴሪ ኦሪቲ ኩን ኤሳ ዱፈ ጀታን አባ ኬኛ ሙሴን ጋራ ሲነት ረት ሴሮታ ፉዴዳ ጀቹዳ ሲና ተራራ ላይ ሆኖ የጻፉ ህጎች ናቸው ማለት ነው። የምን ህግ ነው የጻፈ ካላችሁኝ አስርቱ ትእዛዛት ህጎችን ተቀብሏል ከጌታ። ድንኳነ ኦሪት እንዴት መሰራት እንዳለበት ድንኳነ ኦሪት ማለት ቤተክርስቲያን ማለት ነው። ስርዓተ ቤተክርስቲያኖችን፣ ስርዓተ መስዋዕትን፣ ስርዓተ ኑዛዜን፣ ስራ ኃጢአትን ይህ ሁሉ ህጎች ሙሴ በሲና ተራራ ላይ የተቀበለ በዚህ ህግ ሲመሩ ቆይተዋል ማለት ነው። ሶስተኛ ህገ ወንጌል ነው። ህገ ወንጌል ደግሞ የትኛው ነው ካላችሁ ከኢየሱስ ክርስቶስ መወለድ ጀምሮ እስከ ዓለም ፍጻሜ ድረስ ይቺ ዓለም እስክታልፍ ድረስ ማለት ነው። አሁን እኛ ያለነው በየትኛ ህግ ነው ታዲያ? ሴራከም ኬሰ ጅራኒ ፊስነማ ስኒገላ ጅራዋንን ስንንጀቻጀሩ ሴራ ማሊ ኬሰ ጅራመኑቲ ሴራ ወንጌላ yookaan seera ishii sadaffaa keessa jirra jechuudha. Kanaaf waa'een cubbuutii fi waa'een luwootaa bara oriitii keessa jalqabee jira jechuudha. Lamma ayeddi ኃጢአቱ አበሳ ያስተስር ይሎቱ ካይን በእንተ ኃጢአቱ ይተሐድግ ሎቱ ኃጢአቱ ይለናል። የሰራሁት ኃጢአት ለካይን ብናገር ካይኑም ስለ ኃጢአቱ ቢጸልይለት ኃጢአቱ ይሰረይለታል ይለናል። ኦሪት ዘሌዋውያን ምዕራፍ 5 ቁጥር 5 እስከ 6 ላይ እናገኛለን። ወዳ ሴራ ለኮፍሳ ሴራ ልቦታ ቦቀናሸን ለኮፍሳ ሸኒ hangajaaratin arganne jechuudha. Maal jedha achirratti seera warra luboota jechuun yelwii nagad waa'ee luboota jechuun waa'ee luboota jechuudha. Waa'ee kaahinoota kanaas jechuudha macaafichi. Seerota Museen barreesse shanan keessa isa tokkodha jechuudha.
buqannaa lakkoofsa 5 hanga 6 irratti akkasumas jedha ስለሰራው ከዚህ ነገሮች በአንዲት በደለኛ ሲሆን የሰራውትን ኃጢአት ይናዘዛል ምን ያደርጋል ይናዘዛል ማለት ሂኒ ማታጀቹራ ጭቡወን ሆጀት ይሆነ ሄሳ ወንደሳትዩ ማርጎደ ኒህ ማታጀራ ስለሰራው ኃጢአት ለእግዚአብሔር የበደለ መስዋዕትን ያመጣል እግዚአብሔርን ይክሳል እንደማለት ነው ጭቡ ሆጀት የማልጎደ ድርሳ ኒታናዘዙ ጀቹራ ምን እስራኤል ሴር ኦሪቲ ከሰት ጭቡ ሆጀት ይፍሙ በዲ ሆጀት ይፍሙ ማል የሰጀቹራ ማናዋቀዩት መስዋዕት ይሰየቹራ መስዋዕትን ያቀርባል ይላል መስዋዕትን ያቀርባል ከመንጋው ከበግ ወይም የፍየል እንስት ለኃጢአት መስዋዕት ይሆናል ካህኑም ስለ ኃጢአቱ ያስተሰርይለታል ይላል በዲሳቲፍ ጭቡ ሆጀቴ ኒህመት ሴረልወታ ወቀናሻን ለኮሰሽን አንገጃትረት ኤርገሂመቲን ቦደትሞ በዲ ሆጀቴፊሞ መስዋዕት ይሰጀቹ መስዋዕቲ ሆላ ጀብሌ re'ee isaan kana keessa tokko dhiyeessaa jechuudha. Gaafa kana abbootiin luboota isa kanarraa fidaniit cubbuu isaatiin siree ኃጢአትን ይሰጡኝ ያስተሰርይለታል ማለት ነው። በሰራው ኃጢአቱ ፋንታ የሱ ፋንታ ማን ይታረዳል? ያ በግ ይታረዳል ማለት ነው። ሆለንሶን ዮንከን ረኢቲንሶን ወይም ጀብሌንሶን በከ እንጂ ጭቦ ጀተሰን እንቀለምቲ ጀቹላ ያን ጊዜ የኦሪት ሕግ ነው። ሰበበ ሰናፍ ጭቡንሳ እራቲ ይቀማፍ ጀቹ ይሄ የኦሪት ወይ ደግሞ ሴራ ኦሪት ከሰት ወንተ ወዳማት ተወረደ ጀቹላ ያንዳንዱ ኃጢአት የሰራ ሰው ከህዝበ ክርስቲያን ይለያል። አማ ከዝራ ሆነ ከሲ ሁሉም ቤተክርስቲያን ይገባል ነው። ኃጢአት የሰራም ያልሰራም አይታወቅም። በደላችን ኃጢአታችን በኢየሱስ ክርስቶስ ተሸፈነልን እንደ ከኛዩ ገረመነ ቁልቁልማኒ ሲነጅ የሮሰንት ነምን ጭቦ ሆጀት ለምጽቱ ባማ ፉለሳ ጉባር አደሳ ጉባራችሁ ጋፈ ጭቦ ሆጀት ምልክት ይሰጣል ለምጽ ይመታል ማለት ነው። ሲይቹን እኩበ ጎጋ ጀቹ እኩበ ጎጋ ፉለሳ ትረት ኒያዴሳ ጀቹ ጋፈ ከነን ጭቦ ሆጀት ያናፍ ገረመነ ቁልቁልማት ሲቆን እንደው ክርስቲያኖች ወጅንስ ጅራችሁ እንደንደውቹ ኃጢአተኛ ተብሎ ይጸየፋል። ዴሚ ጀራማን ገዲስ ጀራማን ወልተጂ ፈጋቴታ ሐመም ሷይቲ ፍዴድፌ ጋፋ ሷይትን ሱን ያቴ ጭቦሳ ሂመቴ እራ ጋፈ ዲቀሜ ጋፈ ለምጽሱ ማልታ እራ በዳጅቹ ሰምቦደ ገረ ክርስቲያናት ማካመኝ ክርስቲያኖች ወጅን ጅራታጅ ሴራ ከሲዲቱሪ በጣም ከባድ ሕግ ነው። የኦሪት ሕግ በጣም ከባድ ነው። አይንን ሊያጠፋ ሰው አይንን አጥፋ ይላል መጽሐፍ። ነመ እጀበሌስ ዴቢሳቱ እጀሳ በሌስ ሰጀበ ነመ ቆትዮ ነማጨፍስ ቆትዮ ሳጨብሳ ጀበ ከነማጂስ እንሲያዱ ጀበ ከነጅ ደጋደን አሮክተሜዱ ጀበ ሴሪ ኦሪቲ ባይ ይልፋታደ ኑቲ አሞዶ ሴራ ኦሪቲቲን ከንዝራኑ ተኤ ነምኒ ተረፈ ጀራኑ ከሳ የሚተርፋለ አለ ወይ የለም ነምኒ ተረፉን ጅሮቹራን ከሳፍ ያን ጊዜ የእጅ ፋንታ እጅ ይቆረጣል ማለት ነው። ነምኒ ሀርከና ማጨብሲ ሀርኪ ሳራ ሙራማ ጀቹ ነምኒ ሚረና ማጨብሲ ሚሊ ሳራ ሙራማ ጀቹ ሴራ ከሲቲ ቱሬቹ ሴራ ከሲቲ ቱሬ እና ጭቡወነ ከሲ ከነጋፋው ጅተን ማልጎደኝ ቹዳ ካይኒት አቦተሉ ቦታ ብረዲየመኒ ጭቡሳኒ መተኒ ራ ይቃማፊ ጀቹዳ እንዲሁም ነፍሰ ለማበሳት ያስተሰርይለቱ ካይን እንደ ሰው ኃጢአት ሰርቶ ቢገኝ ነውር ነቀፋ የሌለበትን ድንጋሌ በግ ለካይኑ ያቀርብ ካይኑ ይጸልይበት ብሏል። ሴራ ለወታ በቀና አፉር ለኮፍሰቶክ አመድ ግደም ይጃራትን ያርገና ጀቹዳ ነምኒኩን የጭቦ ጀት ያርገም
yoo wanta badaa hojjetee argame yoo sagaagalee argame yoo hamatee argame yoo cubbuu tokko hojjete maalaa godhu jedha ድንጋሌ በግ ለሆነች ያልወለደች በግ ያቀርባል ይላል። ጎረምቲ ሆላ kan ilmaanyu hin godhanne ni dhiyeessaa jechuudha. Gaafa kana kadhannaan godhamee fi abbootiin lubootaa cubbuusaa keetirraa hiikamii jedhaniit cubbuurraa si hiikeeraa gaafa jedhaniin namichi kun cubbuusaatirraa ni qulqullaa'a jechuudha. በግዙፍ ለምጽ የወጣበት ሰው ሄዶ ለካህኑ ያሳየው ካህኑም አይቶ መዳን አለመዳኑ ከመረመረ በኋላ ሱባኤ ገብቶ እንዲጸልይ ያዘዋል። ንስሐውን ከፈጸመ በኋላ ካህኑ እጁን ከቅቡ ነክሮ ሰውነቱን ይቀበውና ያድናል። ይህም ዘሌዋውያን ምዕራፍ 13 ቁጥር 14 ላይ እናገኛለን። ሴሮን ይኩን ሂንቱሬ ጀቹ አገርተኒ ሴሮ ሃራሚት ከነመ ጎዳማት ይጅሩ ሰመጫፍ ንቁልቁሉ ጀዱ ሰመጫፍ ንቁልቁሉ ነው አጀጀ ረከኑ ጀቻ ጀርቱ ማን ክርስቲያና ከኛ ጀቹ ለምጽን ገራገሩ ማቀም ለምጽን ከንስሪት ለምጽ ጉዳ ደረኩተም ይሁንከን ለምጽ ጀቹ እኮ በጎጋቲን እነሱን እንዳጭቦት ጀቹ ለምን ጭቡ ጉዳው ጀቴ ለምጽ ጉዳ ተሰርኩታ ጀቹ ጋፈነ ካህኒን ሂንላላ ጀቹ ፈዩኒ ደንዳ እንደንደው ይመረመራ ጀቹ እንፈዩን ደንዳ ታናን ሱባኤ ከናፊ ጀቹ ሱባኤ ከነፊት አከሲቲን ፈይሳ ጀቹ መዳን የማይችሉም ከሆነ በዛ ይነግሯል ማለት ነው። መርምሮ ጌታችን ኢየሱስ ክርስቶስም የኦሪትን ሕግ መሰረት በማድረግ ተመልከቷን ወደ አዲስ ኪዳን ልንመጣ ነው። እኛ አዲስ ኪዳን ነው አይደል ሕጋችን በረከኩ ሐራኪስ ሴራ ሐራ ሴራ ወንጌለት ረምቲ ከንጅሮንተም ከናፍ ጎፍተከኝ ኢየሱስ ክርስቶስስ ሴራ ኦሪቲ ኬሳ ኦሶ ሂምበሂን እኔ የኦሪትን ሕግ እኔ የመጣሁት የኦሪትን ሕግ ለመሻር ሳይሆን ለመፈጸም ነው ብሎ እንደተናገረው ጌታችን ኢየሱስ ክርስቶስ የኦሪትን ሕግ መሰረት በማድረግ ሁር ወአፈትን ርእስከ ለካህን ወይባ መባእከ በእንተ ዘነጻይከ ብሏል። ይሄን ማለት ሄድና ራስን ለካህን አስመርምር ከኃጢአትም ስለነጻ ስለዳንከም መባ አቅርብ ብሎ ተናግሯል ማለት ነው። ምን አቅርብ? መባ አቅርብ ብሏል። የማቴዎስ ወንጌል ምዕራፍ 8 ቁጥር 2 እስከ 4 ላይ እናገኛለን። የማን ወንጌል ነው ያልኳችሁ? ወንጌለኝ ተንስን እንጀሬ በረከኩ ሐራኪስ ወንጌል ማቴዎስ ወቀና ሰዲት ለኮፍ ሰለማ አንካፍሪረትን ያርገን ለኮፍ ሰለማ አንጋፍሪረትን ያርገን እንጂ አከዘዳ እነሆም ይላል ለምጽ ቀርቦ ጌታ ሆይ ብትወድስ ልታነጻን ትችላለህ እያለ ሰገደለት ይላል። ማን ይሰገደ? በለምጽ የተመታ ሰው ይሰለምጽ ደርጉታም ለምጽቹን ምልክተ ማይተን ስንጀሬ ምልክተ ማይተን ስንጀሬ ከቃሉ ጋር ናቸው። ህዝብ ተኝቷል። እስቲ ነቃበሉ ተነሱ እስቲ አማትቡ ባላችሁበት ቦታ። ለምጽ ምን ምልክት ነው? ለምጽ ምልክተ ማለት መለቶ ጭቡቲ ወንጌል ማቴዎስ በቀና ሰዴት ለኮፍ ስለመረጠ ተከስኑን ዘራ ነምንጭ ለምጽ ደርጉተም የተኮ ግረ ክርስቶስ ተዲያቲ አከዘሌኒ ያ ጎፍታ ሆነ ጃለቴ ነፈይሱ ኒደንዴሳይ ለምጽ ኮትራ ነቁልቁሌሱ ኒደንዴሳ ጅሬት ኒሰገድ የፊጀዳ እኛን ከዝጎዴ ነምንጭ ጭቦጅ ተሰኒ ክርስቶስ ሞማል ጅደንላት ዋቀዮን ማልጀ እግዚአብሔር ምንድነው ያለው? እጁን ዘርግቶ ይለናል ዳሰሰውና እጁን ዘርግቶ ዳሰሰውና እወዳለሁ ንጻለው። ክብርና ምስጋና ለአምላካችን ይሁን። ምን ያደርጋሉ አለ? እወዳለሁ ንጻለው። አያችሁ ይሄ ለምጻም ነው ብያለሁ፣ ኃጢአተኛ ነው ብያለሁ። ነገር ግን እወዳለሁ ብሏል ክርስቶስ።
ከኃጢአታችን የወደደን አምላካችን ስሙ የተመሰገነ ይሁን። ጽቡቄኛ ፋና ዋቅን ጃላቴ መቃንሳ ከንገለቶሜ ከኑልፋትን ይፍያተው ክርስቲያናት ተወዳለው ብለናል። ዛሬም ከኃጢአታችን ጋር ነው የወደደን። እኛ ኃጢአተኞች በደለኞች ነን። ንትጭብ በሞታ እጅኬኛ ጭቡላ ላውላ ጉርኬኛ ዋንጭቡ ደጋውላ አፋንኬኛ ዋንጭቡ ታሳአት ይውላ አረምኒኬኛ ዋንጭቡ ደደማውላ ሚልኬኛ ድሬ ጭቡ ጥረዝ ጆራት ይጎልት ጀቹላ ገሩ ማልዘድ እወዳለሁ። ዛሬም እወድሻለሁ እያለ ክርስቶስ ተኮን ኬኛ ስንንዛ ለዳጀደ ንጻ እያለን ነው። ቆልቆላሄ ዘደን ወዳው ለምጹ ነጻ ይለናል። ወዳው ለምጹ ምን ሆነ? ነጻ ጠፋበት ይላል። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ይላል ሂድ ራስን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ሙሴ ያዘዘው መባ ምን አድርግ አቅርብ አለው። ማን ያዘዘው? ሙሴ ያዘዘው። አያችሁ፣ ለሙሴ የሰጠው ሕግ ክርስቶስ በአዲስ ኪዳንም ፈጸመ ማለት ነው። ሴራ ይሰከነ ነማከም ይቱን ይመቲን ይጀር ይው ለማንም እንዳትናገር ሰምታችኋል። ኃጢአት ለሁሉም አይናገርም። ከካህን ውጪ ኃጢአት ለሌላ ሰው መናገር እንደሌለው ሲያስተምረን ነው። ለማንም እንዳትናገር ተጠንቀቅ አለ። ነገር ግን ሂድ ራስን ለማን አሳይ? ለካህን አሳይ። ለካህን ራስን አስመርምር፣ የሰራውን በደልን ተናዘዝ አለ። ኃጢአት የሚናዘዘው ለካህን ነው። ከኃጢአቱ የሚያነጻን ንጹህ የሚያደርግ ግን ማን ነው? ክርስቶስ ነው ማለት ነው። ክርስቶስ ነው ማለት ነው። እግዚአብሔር ነው ማለት ነው። ለካህን አሳይ ካለ በኋላ ምን አለ? ለእነርሱ ምስክር እንዲሆን አለ። ሙሴ ያዘዘውን ሕግ ሙሴ ሕግ ምንድን ነው ያልኳችሁ? ቅድም ሰምታችሁ አይደል? ቅድም ሰምታችኋል። ኦሪት ዘሌዋውያን ላይ ምዕራፍ 5 ቁጥር 5 እስከ 6 ላይ ኃጢአት የሰራ ሰው ምን ይዞ ይሄዳል? መባ ስጦታ ያቀርባል ማለት ነው። ለቤተ ክርስቲያን ያቀርባል ማለት ነው። ስለዚህ ሄድና መባን አቀርባለሁ። ማንም እንዳዘዘ ሙሴ እንዳዘዘው እያችሁ። ስለዚህ ኢየሱስ ክርስቶስ ይህን እንዲፈጽም ነገረ ማለት ነው። ከናፍ ኦፍ ኤገዶ ነመከሜትዩ ህንሚኒ ጽቦፊ ሃድ ኦፊት አባ ኦፊት ህንመተን ኦቦላ ኦፊት ህንመተን ወዳ ማቴ ኦፊት ህንመተን ኤኙት ይመቱ አቦቲ ልቦታ ቆፈት ይመቶች ከናፈር ኢየሱስ ክርስቶስ ተጠንቀቅ ከንጀሬንጀቹ ኦፍ ኤገዶ ከንጀሬንጀቹ በዘመን አዲስም የማርቆስ ወንጌል ላይ ማለ የማቴዎስ ወንጌል ብቻ ላይ አይደለም። ወንጌል ማርቆስ ወቀናቶክ ለኮሳ ፍርተሚ ለመረዴማ ማርቆስ ምዕራፍ 1 ቁጥር 42 እስከ 45 ላይ እናገኛለን ማለት ነው። ከ42 ጀምሮ ስናየው እንዲህ ነው። በተናገረው ጊዜ ለምጹ ወዲያው ለቀቀና ነጻ ይላል። ከ41 ስንጀምሮ ኢየሱስ አዘነለት፣ እጁንም ዘርግቶ ዳሰሰውና ወዳለው ንጻ አለው። በተናገረው ጊዜ ለምጹ ወዲያው ለቀቀና ነጻ። በተናገረ ጊዜ ለምጹ ወዲያው ለቀቀና ነጻ። በብርቱም ተናግሮ ወዲያው አወጣው። ለማንም አንድች እንዳትናገር ተጠንቀቅ አለ። አያችሁ፣ ንስሐ በጥንቃቄ ነው። ተጠንቀቅ እያስጠነቀቀ ነው። ኦፍ ኤገዶ ጀቻን ይዘራ። ነገር ግን ሂድ ራስን ለካህን አሳይ፣
ለነርሱ ምስክር እንዲሆን ስለመንጻት ሙሴ ያዘዘውን አቅርብ አለው። ማን ባዘዘው? ሙሴ ባዘዘው። ሴራ ሙሴን አጀጅ አከ ሙሴን አጀጅ ሰኒት መባ ከና ስጦታ ዲሲ ገሩ ኦፍ ይገዱ እነማ ከመይትዩ ይኔ ማትኛና ኑዛዚ ይውላችሁ ጋፋ ጋቢኑፍ ከነሙ ከኑፍ ከነሚሰን ኦፉ ኬኛፍ في أبوت له تقفت بكمله أنا أكنا ناكنمي سجدتي أمنا ناكنمي وأنا كسين أججم هم جدا موجود تتنك كتابالي من روينو وفي جد كان زلميو توكو إذا كان أججود أين نجر مال ندبته موجود أنا كاكيت أيقال مستر سلهونا مستر النساء كسباتو مستر بيت كريستيانات عندونو مالتنا عندونو مالتنا የሉቃስ ወንጌል ላይ ማለ የሉቃስ ወንጌል ምዕራፍ 5 ቁጥር 14 ላይ እናገኛለን። በሶስቱ ወንጌላውያን ላይ ተመስግቧል ማለት ነው። በዘመነ ሐዲስም ምእመኑ ሰው ሄዶ ኃጢያቱን ለካህኑ ይንገረውና የሚገባውን ጸሎት፣ ጾም፣ ስግደት የመሳሰለ መንፈሳዊ ቅጣት ሰጥቶ የንስሐ ሱባኤም ሲጨርስ እግዚአብሔር ይፍታ ብሎ ስጋው ወደሙ ተቀብሎ ከኃጢያቱ ይነጻል ማለት ነው። በረከኩ ሃራኬ ሰጥስ ይሆንከን በራአኒፍ ስንጀሮ ከነት ጀጨውላ የሮ አማ ከነት ክርስቲያኑን ጽቡ ወጀተን በዲበልሰን አቦተ ለቦታት ሂመተኒት ማልጎድ ጀጨውላ የሚገባው ወንታ በርባጭሱፍ እንደ ኃጢያቱ ሁኔታ ነው። አከጎሰ ጭቡት ጾም سجدتي كأننا كنا ميفي قطعت سنغافة طمورتن نزازي سنغافة تسمال جنج يكزابي رفتا ما نفتانو ملوت اني فتشارون ميبالو አይደለም እግዚአብሔር ይፍታ ዋቀዩን ሲያሂ ኩድን መፍታት የሚችሉ ማንጻት የሚችሉ እግዚአብሔር ነው ማለት ነው። በማን አንደበት ይናገራል እግዚአብሔር? በካይን አንደበት ይናገራል ማለት ነው። በካይን አንደበት ይናገራል ማለት ነው። ከዛ በኋላ ነው ስጋው ደግሞ ተቀብሎ ይነጻል ማለት ነው። ኃጢያቱ ይነጻል። የማቴዎስ ወንጌል ምዕራፍ 3 ቁጥር 6 ላይ እናገኛለን። ወንጌል ማቴዎስ ወቀና ሰድ ለኮፍሰ ጃጉ ባረት ይርገን ማቴዎስ ምዕራፍ 3 ቁጥር 6 ላይ እንዲህ ይለናል። ኃጢያታችሁ እየተናዘዙ በዮርዳኖስ ወንዝ ከርሱ ይጠመቁ ነበር። ኃጢያታችሁ ምን ያደረጉ? እየተናዘዙ ጭቡሳኒ ሂመተኒት ጭቡሳኒት ጋቢ ገለኒት ዮርዳኖስ ተጮጳ መንቶሬ ይውጀላ መጥምቁ ዮሐንስ ያን ጊዜ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድር በዳ እየሰበከ ነበር ማለት ነው። ያን ጊዜ ህዝቡ እየመጡ የሰሩትን ኃጢያት ይናዘዙ ነበር። ከተናዘዙ በኋላ ደግሞ ምን ያደርጋ? ያጠምቃቸው ነበር ማለት ነው። ህንጾ በቱሪያቸው ይሄ ደግሞ ለማን ነው ካላችሁ መናፍቃን አሁን ከዛ ስመጡ ያልተጠመቁ ከሆነ መጀመሪያ ኃጢያታቸው ይናዘዙና ከዛ በኋላ ምን ይሆናሉ? ይጠመቃሉ ማለት ነው። ያው መናፍቃን ምን ያደርጋሉ? ሥላሴን ይክዳሉ፣ ቅዱሳንን ይክዳሉ፣ የቅዱሳን ምልጃ ያምኑ፣ መንፈስ ቅዱስን የካዱ ናቸው። ስለዚህ ይሄን ኃጢያትን ሰርቻለሁ፣ አንድነቱ በሶስትነቱ አላመንኩም፣ በእናቱ በድንግል ማርያም ምልጃ አላመንኩም፣ በቅዱሳን መላእክት አላመንኩም፣ ኃጢያት ሰርቻለሁ ብሎ ከተናዘዙ በኋላ ይጠመቃሉ። ከዛ ነው ወደ ክርስትና የሚመለሱት ማለት ነው። ወደ ክርስትና የሚመለሱት ከዛ በኋላ ተጠመቁ በኋላ ስጋው ደግሞ ይቀበላሉ ማለት ነው። ፎኒፊዲ ጋዋቀዮ ኒፉራቱ ጀቹ ለሰምቦድ ኤርሚያስም ጽፎልናል። ኤርሚያስ ምዕራፍ 42 ቁጥር 26 ላይ ትንቢተ ኤርሚያስ በብሉይ ኪዳን ነው። በረከኩም ወፋ ከሰት ራጅች ኤርሚያስ በቀና
afurtamii lama lakkoofsa 20 jaarratti jechuudha. Boqonnaa 42 lakkoofsa 20 jaarratti akkas jedha. ትንቢተ ኤርምያስ ምዕራፍ 42 ቁጥር 26 ላይ ጌታችን ኢየሱስ ክርስቶስ ምንም እንኳን የሚሾም የሚሽር ከኃጢአት የሚያነጻ እርሱ ቢሆንም የካህኑ ስልጣን ክህነት ለማስከበር ዘአሰርክሙ በምድር ይኩን በሱር በሰማያት ያለው ቃለ ብጽዓት ለማጽደቅ ለምጽ የተያዘው 10 ሰዎች ያድናል ብሎ ወደርሱ መጥቶ አቤቱ ጌታዬ ሆይ አድን እያሉ ቢጮህበት ወደ ካህኑ ሄዳችሁ ራሳችሁን አስመርምሩ አላቸው እንጂ የመዳን የማነ